አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦቼ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ለዩቲዩብ አዲስ ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው ሰሞናዊ ልስራ ብዬ ነው። እኔም እንግዲህ አበረታቱኝ ማለት ነው የኔ ውዶች። እና ያው እንግዲህ ወደ መጣሁበት ወደ ገደለው ስገባ እኔ በመጀመሪያ የፍቅርዬ ወዳጅ ነኝ። የፍቅርዬ ወዳጆች ሰብስክራይብ አድርጉኝ እሺ። ልዩዎች በጣም ነው የምወዳችሁ እና ያው አበረታቱኝ ማለት ነው። እና እንግዲህ ምንድነው ትናንትናው ቪዲዮ አይታችኋል። እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። ስለ ፍቅርዬ ልሰራ አልመጣሁም። በነገራችን ላይ ዛሬ ስለ ነፂ ልሰራ ነው። ቪዲዮዋን አጥቼው ነው እንጂ ስለ ነፂ ልሰራ ነበረ የመጣሁት። በሌላ ሰው ስልክ እያየሁ ከዛ አላገኛት አልኩኝ ማለት አላገኛት አልኩኝና ቪዲዮዋን አላመጣሁም። እና ምንድነው የኔ ቆንጆ ነፂ፣ በመጀመሪያ በርቺ፣ ጠንክሬ ስሪ። ሌላው ነገር ያው እንግዲህ ፍቅርዬን ተፋቷት ለማለት ነው። ማለት ያው ትናንትና ፍቅር ምስክር ትሆነኛለች ስትል ሰምቼ ነበረ። እና ያው እንግዲህ ፍቅር የመጀመሪያ ናት ካንቺ የኋላ ናት ብነቅ ጥሩ ነበረ። ግን ስናስበው ከምናየው አንፃር ያው አለቅም። ፍቅርዬ ያው ያበጋዝ ፍቅረኛ አትመስልም። እኔ እንዴት ተረዳሁት ከሆነ ባለመሆኗ ደግሞ እኔ ደስተኛ ነኝ እውነቱን ለመናገር። እንግዲህ ያው ቡታጅራዎች ውሸታሞች ናቸው። ሀቂቃ በጣም ዋሽተውናል ይመስለኛል። እንግዲህ ፍቅርዬም ደግሞ ካስታወሳችሁ እንደመጣች አካባቢ ላይ አበጋዝ እሱ የሚያውቀው እውነት አለ፣ በሱ ያምራል፣ እሱ ይናገር ስትል ነበረ ማለት ነው። እና ይመስለኛል ሁሉም ነገር ውሸት እንደሆነ አሳውቃ ራሷን ነፃ አድርጋ መምጣት ፈልጋ ነበረ፣ እኔ እንዴት ተረዳኋት ከሆነ ማለት ነው። ነገር ግን ያው አበጋዝን ታውቃላችሁ፣ እሱ በሚሰራው ስራ ሁሉ ደባብቆ ሸፋፍኖ በቃ ውሸቱን እውነት አድርጎ ነው ማለፍ የሚፈልገው። እንደዛ ብቻ ስለሚፈልግ እሷንም ያኔ እውነቱን እንዳትናገር የከለከላት ይመስለኛል ማለት ነው። እና እኔ አሁን ላይ በሰዓቱ ያው መስሎኝ ነበር፣ እኔም ሀቂቃ ማለት ነው። በጣም ሸውደውናል ማለትም ፍቅር ያበጋዝ ፍቅረኛ መስላኝ ነበረ፣ ብዙ ሰው መስሎት ነበረ በሰዓቱ። አሁን ላይ ግን እንደ እየተረዳ እንዳለ ነው። ያው ፍቅር ያበጋዝ ፍቅረኛ እንዳላደለች ነው። ግን ኧረ ወይኔ በጣም የሚገርም እኮ ነው። ግን እንደ በዚህ ልክ ውሸት ጥሩ አይደለም ማለት። ሪል ላይፋችሁን አልነበረም እስከዛሬ እኛ ስናየው የነበረው። ምንድን ነው ነገሩ? እንዴት ነው? በነገራችን ላይ ፍቅር የሆነ ጊዜ ላይ እኮ ለምለም በጣም ብልጥ ልጅ ናት፣ ጎበዝ ልጅ ናት ብላለች። እና እሷ አሁን ፍቅርዬ እኔ እንደሚመስለኝ ያኔ ያው ከዚህ ከአበጋዝ ጋር ያው እንግዲህ ለስራ ተስማምተው እየሰሩ ነበረ። ግን ለወደፊት ለህይወቷ አደጋ እንዳለው ሲገባት ትታ የወጣች ይመስለኛል፣ እንደኔ ማለት ነው። የኔ ሀሳብ ነው። በጊዜ ነቅታለች ብላለች ማለት ነው። እና አበጋዝ ያው ሴቶቹን እንደዚህ እያደረገ መጠቀሚያ ስለሚያደርግ ከዛ ለምን መጠቀሚያ ሆናለሁኝ፣ ያኔ ሴትነቴን ለምን እንደዚህ አረክሳለሁ፣ ወደፊት የህይወት አጋሪ ለማይሆን ፍቅረኛ አይደለም እና ለምን ራሴን እንደዚህ አረክሳለሁ ብላ ከሱ ድራማ የወጣች ይመስለኛል፣ እንደኔ ማለት ነው። ፍቅርዬ ማለት ነው። አሁን እቺ ነፂ ራሱ ወይ ፍቅረኛው ናት ወይ አይደለችም። ሲጀመር ልጁ ስክሪፕቱን የጻፈው ድሮ ነው እንደኔ ማለት ነው። እኔን እንደሚመስለኝ ይሄ ልጅ የጻፈው ስክሪፕቱን ድሮ ነው። እንዴ አስባችሁታል? አሁን የዚች ነፂ ቪዲዮ እንዴት ነው የሚቀመጠው? ማለት እንዴት አልጠፋም? እና ስራዬ ብለው ቪዲዮ አስቀምጠው ለቀጣይ አመት ቪዲዮ እንሰራበታለን፣ ድራማ እንሰራበታለን ብለው ያወጡት ነው የሚመስለው እውነት ለመናገር ማለት ነው። እንግዲህ ወይ ዩቲዩብ ቻናል የላትም፣ ዩቲዩብ ቻናል ላይ ተቀምጦ ከዛ አሁን አምጥተው እያሳዩን አይደለም። በስነ ስርዓት በሚሞሪ የተቀመጠ ነው የሚመስለው ማለት ነው፣ ያው ለድራማ። እና አበጋዝ አሁን እንግዲህ ሩታ ያው
በእርግጥ እሷም ተገዝታ ነው አሉ። ከዛ ያው እንግዲህ በኦዲየንስ ግፊት ነው። በነገራችን ላይ በኦዲየንሱ በቃ ካልተጋባችሁልን እንሞታለን። ራሳቸውንስ እያጠፉ አልነበረ? ብዙ ልጆች እኮ ራሳቸውን አጥፍተዋል። የአበጋዝ በጎች ማለት ነው። ራሳቸውን ስላጠፉ በቃ ያልቁብናል፣ እነሱ እንዳሉ ይሞቱብን የለም ወይ ምናምን ብለው ነው የተጋቡት። እና ለዛ ስለሆነ የተጋቡት ያው እውነት አደረጉት። የውሸቱን ፍቅር እውነት አደረጉት ማለት ነው። ለነሱ ብለው እውነት ጥሩ አድርጋችኋል ማለት እነዛ ሁላ በጎቻችሁ ያን ሁሉ መስዋዕትነት ሲከፍል እናንተ ደግሞ ተጋብታችሁ የቀሩትን በጎች ያልሞቱትን በጎች በማስደሰታችሁ በጣም ጥሩ ነው ያደረጋችሁት ማለት ነው። እና አሁን ያው ደመቁ አርግዛለች። ድራማውን እውነት አድርጋ ማለት ነው። አሁን እርጉዝ እያለች እስከዛሬ የሰራችው ድራማ ይበቃት ነበረ። እርጉዝ እያለች አሁን ድራማ መስራት አስፈላጊ አይደለም። አሁን ትክክለኛ ህይወት እየኖሩ ነው። እስከዛሬ ውሸት ነበር አይደለ? አሁን ግን ተጋብተው በስነ ስርዓት ትክክለኛ ህይወት እየኖሩ ስለሆነ ትክክለኛ ህይወታቸውን ለምን አያሳዩም? የምሬን ነው። ግን እነሱ ትክክለኛ ላይፋቸው ዝም ብሎ ነው በእርግጠኝነት። ለዛ እኮ ነው የማያሳዩት፣ ይፈራሉ ማለት የሚያስደስት አሪፍ ነገር የላቸውም። ያው ለድራማ ስለሆነ የተጋቡት ምን ያሉት ያው ትክክለኛ ላይፋቸውን ለማሳየት ይከብዳቸዋል መሰለኝ፣ አላቅም። ለዛም ይመስለኛል። እና ለምንድን ነው ደመቁ አሁን እርግዝ ሆነሽ ድራማ መሰሪው? እውነት ጥሩ ነው ግን ይመጣዋል። ኧረ ተው ተው ተው፣ እንደዚህ እንደ ለገንዘብ እንደዚህ ስፍስፍ ማለት እውነት ጥሩ አይደለም ለማለት ያክል ነው። እና ለማንኛውም ሁሉም ድራማ ሰርተውብናል። እኔ እንዴት ተረዳሁት? ሁሉም ድራማ ሰርተውብናል። አሁን ራሱ ድራማ ነው የሚሰሩት ሀቂቃ ማለት ነው። እና ሌላው ነገር መናገር የምፈልገው ያለፈው አልፏል። አሁን ፍቅርን ለምን እንደዛ አደረግሽ ብል ራሱ ጭራሽ አይመጣውም ማለት አልፏል። ያለፈ ነገር ነው። ለወደፊት ደግሞ ሌላ ነገር እንዳታደርግ ነው እንጂ ሌላ ድራማ እንዳትሰራ ምናምን ነው እንጂ ይሄ አሁን የምሰራው ድራማ እኮ ችግር የለውም። ምክንያቱም ነቅተንበት አሁን ነው የሚሰሩት ስራ። ግን አሁን ወደፊት የሚመጡት የአበጋዝ ሚስት ነኝ ፍቅረኛ ነኝ እያላችሁ የምትመጡት ማለት ነው፣ እንደዚህ ራሳችሁን አታርክሱ የኔ ወዶች። እሱ እየተጠቀመባችሁ ነው፣ ራሱን እያሳደገ ነው ያለው። እናንተን ግን እያሰደባችሁ አሁን ስትመጡ ምልጭ እየተደረጋችሁ እየተሰደባችሁ ነው አይደል? ፍቅርዬ ስንት ጥላት ነው ያፈራባት ይሄ ውልክፍ የሆነ ሰውዬ ማለት ነው። ከመምጣቷ በፊትም ከመምጣቷ በፊት ጥላት ያፈራባት እሱ ነው። ለምን ድራማ ሰርቷል? እንደው ሌላውን ተውትና ቤተሰቡ የእሱ ቤተሰብ ምን ጉድ ናቸው? ፍቅርዬ እኮ አንድ ቤተሰቧን ራሱ አስገብታ ድራማ ሰርታ አታውቅም። የእሱ ቤተሰቦች እናት አባቱ እንደው ምን ጉድ ናቸው? የአበጋዝ ቤተሰቦች ወይኔ 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 ያን ያህል ድራማ ሲሰሩ የነበሩት ማለት ነው። እና ሴቶች የኔ ወዶች እሱ እየተጠቀመባቸው ራሳችሁን ዝቅ እያደረጋችሁ እየተሰደባችሁ እየተረገጣችሁ ለምንድን ነው የምትሰሩት? ለማን ብላችሁ? ለማን? እሱ እኮ ነው እጥፍ ድርቡን የሚያገኘው። እሱ አንዴ በጎቹን ራሱ የቀባቸው ቅባት አለ፣ እኛን አልፎን ነው እንጂ የቀባቸው ቅባት አለ። ምንም ቢሰራ ይቀበሉታል ማለት ነው። ግን መቀበል የለብንም። እውነቱን ለመናገር መቆም ያለብን ከተበዳይ ሴቶች ነው። ሴቶችን የውሸትም ሲጀመር እንደው ድራማ ቢባል ራሱ ምንድን ነው የሚያስተምረው? ማለት አንድ ወንድ አንዷን ትቶ ወደ አንዱ መሄድ ምናምን እንደዛ ትምህርት እየሰጣችሁ ነው። ምን ይጠቅማል? ምንም የሚጠቅመው ነገር የለም። እንደው ለትምህርት ለድራማ ቢባል ራሱ ማለት ነው። ድራማ ከሰራችሁ አስተማሪ ነገር ስሩ። ግን ይሄ ምንም አያስተምርም። እና በዛ ላይ እናንተ ሴቶቹ ድራማውን የምትሰሩ ሴቶች ራሳችሁን እንደዚህ አድርጋችሁ አታርክሱ። እሱ ማግኔት አለው የሆነ የበጎችን መሳቢያ ማለት ነው። ምንም ቢያደርግ ይቀበሉታል። ግን መቀበላችሁ ስህተት ነው፣ እንደኔ ይመስለኛል። እንደዚህ አይነት ነገር ባታበረታቱ እመክራለሁኝ እህቶቼ። እና አይዞሽ ነፂን ሰብስክራይብ አድርጓት፣ እኔንም ሰብስክራይብ አድርጉኝ፣ አበረታቱኝ። የማዳም ቅመሞችን ይወዶች። እኛን ግን ማበረታታት አለባችሁ እኮ የኔ ልዮች። ለምንድን ነው የማታበረታቱት? እኛን ነው ማበረታታት ያለባችሁ። እስከ መቼ ላለው አሽቃጠን? ኧረ ተው 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 ተው። እኛ የማዳም ቅመሞች ተያይዘን እንደግ የኔ ወዶች። ተው ተው ተው። ሰብስክራይብ አድርጉኝ የኔ ማሮች። እስኪ ሞኔታይዝ ይሙላልኝ ሀቂቃ የኔ ማሮች። ሸር አድርጉልኝ። ትልቅ ደግሞ ማን